ጎጃም 3 ቁልፍ የአማራ ፋኖ ብሔራዊ ንቅናቄ አፋብን አመራሮች አሏት። እኒህ ልጆቿ ማለት የአዲሱ የአማራና ኢትዮጵያ ትውልድ የአሁኑ የአፍሪካ ቀንድ ፖለቲካ ሁነኛ ስሞች ናቸው። ከምስራቅ መሃልና ምዕራብ ጎጃም ይወለዳሉ። አንዱ ንጹህ ወታደር፣ ሁለተኛው ጸዴ ህግ ሰው፣ ሶስተኛው የተመሰከረለት ታጋይ ናቸው። የአሁኑ የፋኖ ትግል ያለኔ የጎጃም ልጆች ምንም ነው፣ ስማቸው ብቻውን ግዘፍ ነስቶ ይታገላልና። በዚህ ዝግጅት ስመገናናዎቹን ወጣቶቹንና ቁምጭጭ ያሉትን 3 የጎጃሜቱ ማህፀን የወለደቻቸውን የፋኖ መሪዎች መደመጥ ያለባቸው ምስጢሮች ልናስደምጣችሁ ነው። እኛ ደጋፊያቸውም ተቃዋሚያቸውም አለመሆናችንን ወቁልንና በአስረስ ማረዳምጤ ዘብሔር አማራ ጨዋታችንን መሰረት እናስይዘው። የፋኖ ትግል ደጋፊዎች አማራው ጠበቃ ይሉታል። የህግ ምሩቅነቱንና የሰላ ተሟጋችነቱን የሚረታ አንደበቱን ማወደሳቸው ነው። ዝነኛው ተሟጋችና አሰላሳይ ልደቱ አያሌው ምረቱ ከአማራ ፖለቲካ ሰዎች ሁሉ መርጬ የማዳምጠው ሰው ሆኗል ሲል አድንቆታል። አስረስ ማረዳምጤ ከዘመን አብርሆት በኋላ የመጣውን አመክንዮ ወይም ሪዝኒንግ የተባለ የስልጡን ሰዎች መለኪያ ያሟላ ወጣት እየተባለም ይሞካሻል። አስረስ ማረዳምጤ ወደ ጫካ ከመዝለቁ በፊት የአማራ ክልል አቃቤ ህግ ውስጥ ከፍተኛ ስልጣን እንደነበረው ይነገራል። ያም ስልጣኑ ለአማራ ሁናዊ ድቀት ተጠያቂ ተደርገው ከሚጠየቁት የብአዴን አድራጊ ፈጣሪ አመራሮች መካከል በረከት ስምዖንንና ታደሰ ካሳን ከአዲስ አበባ ባህር ዳር ድረስ ወስዶ በመክሰስ ለማሳሰር አስችሎታል። እንዲህ ያለው ተግባሩ በጥቅሉ የአማራው ጠበቃ አስብሎታል። የአስረስ ማረዳምጤ አድናቂዎች ሰውየውን የሚያደንቁበት ሌላው አገላለጻቸው ዳግማዊ አክሊሉ ሀብተወልድ የሚል ነው። ይህ ውዳሴ የአስረስን የዲፕሎማሲ ችሎታ ለመግለጽ አገልግሎት ላይ ይውላል። በእርግጥም አስረስ ማረዳምጤ የፋኖን እንቅስቃሴ የዘኒው ሁማኒታሪያን፣ የቢቢሲ፣ የዘ ኢኮኖሚስት ወዘተ አጀንዳ ማድረግ የቻለ ጎጃም፣ ጎንደር፣ ወሎ፣ ሸዋ ተብሎ በመከፋፈል ትግሉ መሆን የሚፈልገውን አማራነት አጥቶ በተበታተነ ጊዜ አንድ ለማድረግ የኳተነ ያንንም ያሳካ አገናይ ዲፕሎማት ተደርጎ ይገለጻል። አስረስ ሲፈልግ የፋኖን ትግል ምክንያት ለጃልመሮ፣ ለደብረ ጽዮን ገብረ ሚካኤል ወይም ለኢሳያስ አፈወርቂ አብርሃ አስረድቶ ቀጠናዊ መናበብ መፍጠር ችሏል ተብሎም ይደነቃል። ሁላ ፋኖ አጥፍቸው ልጥፋ ከሚለው የብልጽግና መንግስት ሰዎች ጋር በድብቅ ይደራደራል ተብሎም ይታማል። ይህ አይነቱ ከሁሉ ወገን ጋር ክብርን አስጠብቆ መነጋገርና ፖለቲካ የመስራት ችሎታ ደግሞ በኢትዮጵያ ታሪክ ውስጥ የጸሐፌ ትእዛዝ አክሊሉ ሀብተወልድ ነው። እናም የአስረስ አድናቂዎች ዳግማዊ አክሊሉ ይሉት ዘንድ ተገደዋል። ዛሬ አስረስ ማረዳምጤ በላይ ዘለቀ ላቀው ለመጨረሻ ጊዜ በሸፈተበት፣ ሽፈራው ገርባው በተገደለበት፣ ከበላይ ዘለቀ ከተሰቀለው ይሻላል ሽፈራው ሶማ የቀረው በተሰኘው ግጥም ስሙ በተጠራው በምስራቅ ጎጃሙ ሶማ በረሃ ውስጥ የራሱን ነጻ ቀጠና ፈጥሮ ጦሩን ይመራል ይባላል። በእርግጥ የትውልድ መንደሩም እነብሴ ሳር ምድር ነው፣ ለሶማ ይቀርባል። እናም አስረስ ማረዳምጤ እዚያ ሆኖ ከዓለም ጋር ይገናኛል፣ የመንግስት ፕሮፓጋንዳ ይንዳል። የአማራ ፋኖ ኃይሎች በሙሉ የህዝብ ግንኙነት መምሪያ ኃላፊ ሆኖ ድምጻቸውን ያሰማል። በዚህ የተነሳ ቁጥር 1 ላይ የሚቀመጥ ከጎጃም የበቀለ የፋኖ ውድ ሰው አድርገን መዝግበነዋል። ሁለተኛው የጎጃምም የአማራም የኢትዮጵያም ሆነ የአፍሪካ ቀንድ ሚዛን ጠባቂ ስም ዘመነ ካሴ ባውቄ ይባላል። አባቱ በሜጫ ስመ ገናና ሰው ነበሩ አሉ። ተመችቶት እንዳደገ ራሱም ይናገራል። ከዩኒቨርሲቲ መልስ የመንግስትነትን ጣዕም ባዴን ሆኖ ሞክሮት ነበር፣ ግን ደበረው፣ እናም ሸፈተ። ሳህል ሳለም ከብርሃኑ ነጋ ቦንገር ጋር ተደባበሩ። ታሰረ፣ ተንገላታ፣ ተንከራታችም ሆነ። በዚያ ሂደት ውስጥ ሳለ አብይ አህመድ አሊ የተባለ ድብቅ ስም የኢትዮጵያ ጠቅላይ ሚኒስትር ሆነ። ብሬም ወደ መሃሉ ፖለቲካ ተሳቡ። ግንቦት 7ን ረሱት። ዘመነ ካሴ ባውቄ ግን ቂሙን አልነቀለም። በአማራ ምድር እየተንቀሳቀሰ ልቡ ጫካ ነበር። በሂደት ጀነራል አሳምነው ጽጌ ከተባለ ጀነራል ጋር ተግባባ። አሳምነው ጽጌ ዘመንን አብዝቶ ይወደው ነበር ይባላል። እናም ከአውሮፓ ከተሞች ወደ አንዱ አልኮ እንዳሳከመው ሳይቀር ሰምተናል። በዚህ መሃል አሳምነው ጽጌ የተባለው ጀነራል እና አምባቸው መኮንን የተባለው ሰው ተገደሉ። ዘመነ ካሴ ባውቄ የልብ ወዳጁን አጣ። በዚያ የሰኔ 15 ቀን ቀውስም ተጠረጠረ። እንደገና አጣብቂኝ ውስጥ ገባ። ቀጣዮቹ የዘመነ ካሴ ዓመታት የውጥረት ነበሩ። በመሃል ግን የሰሜኑ ጦርነት ፈነዳለት። አድናቂዎቹ ዘሜ የሚሉት ጎልማሳም ፋታ አገኘ። ፋኖን ለግል ዓላማው ያደራጀው ጀመር። ብልጽግናዎች ከሰሜን ጦርነት ፋታ ሲያገኙ ደግሞ ጦር ሰብቀው ዘመቱበት። ተታኩሶ አመለጠ። እንደገና በመስከረም 2015 ዓ.ም ድል ቀንቷቸው ከባህር ዳር ያዙት። 7 ዓመት ገባ። በዚያው ዓመት ያሁኑ የፋኖ ፍልሚያ ተጀመረ። ዘመነ ካሴ ባውቄም ምንነቱ በማይታወቅ ምክንያት ተፈታ። ወደ ጫካው ተመለሰ። ዛሬ አጭሩና ወፍራሙ ጎጃሜ የአፋብን ሊቀመንበር ነው። የምሬ ወዳጆ፣ የጀነራል ተፈራ ማሞ፣ የሀብቴ ወልዴ ሁሉ አለቃሱ ነው። የሚወዱት አባ መቻል ይሉታል። ታጋሽ ነው ይባላል። ሁሉን ቻይ ተደርጎ ይወሰዳል። ስለ አንባቢነቱ ይነገራል። በጣም ያነባል አሉ። በቅርቡ ግን ሳይቀንስ አልቀረም። እንቅስቃሴ ግዴታ የሆነበት ትጥቅ ትግል ስለሚመራ ተረጋግቶ የሚወደውን መጽሐፍ ለማጣጣም አልታደለም። ምናለ ፎቶዬን የማላይበት ጊዜ ቢመጣ ሲል ይመኛል። ሸንኮር የሚሸጠውን አሊያም በነጻነት ሸንኮር አገዳ ገዝቶ የሚያላምጠውን ባላገር በሆንኩ እስከ ማለት ይደርሳል። የእናቱን አፍቆት ይሰረስረዋል። ግን ትግል ይወዳል። እናም የአማራን ወጣት ጠርንፎ በራሱ ድርጅት አፋብን አገላለጽ 90%
የአማራን ህዝብና መሬት ያስተዳድራል። ይህ የፋኖች መረጃ ትክክል ከሆነ በገቢር የዛሬው የአማራ ህዝብ መሪ አረጋ ከበደ ለጋስ አይደሉም። እንደሳቸው ጎጃም ያበቀለችው ዘመነ ካሴ ባውቄ ነው። ወደ ሶስተኛው የጎጃም እናት የወለደችው የፋኖ ደማቅ ስም ዘልቀናል። ዝናቡ ልንገረው ይባላል። ንጹህ ዳሞቴ ነው። የነ ፊት አውራሪ ኃይለ ኢየሱስ ፍላቴ፣ የነ መንገሻ ጀንበሬ፣ የነ መንገሻ አትኬም መንፈስ ወራሽ ሊባል ይችላል። ዝናቡ ልንገረው በፌድሪ መከላከያ ሰራዊት ውስጥ ሳለ እስከ ሻለቃ ማዕረግ እንደደረሰ ይነገራል። ወደ ኤርትራው ሳህል በረሃ ወርዶ ትጥቅ ትግልንም በልጅነት ሞካክሯታል። ኋላም የጀነራል አሳምነው ጽጌ የቅርብ ሰው ሆኖ ነበር ይባላል። ከሁሉም በላይ ሻለቃ ዝናቡ ልንገረው የጦር ኃይል ደህንነት ተቋም ውስጥ መስራቱ ይነገርለታል። እናም የጎጃምን ፋኖ ከጅምሩ እስከ ዛሬ መርቶ እዚህ ያደረሰ ወጣት የጦር መሪ ሆኗል። በዚህ ምክንያት ከጀነራል ተፈራ ማሞና ምሬ ወዳጆ ዝቅ ብሎ የመላው አማራ ፋኖ ወታደራዊ አዛዥ ሆኗል። የጎጃምን ፋኖ እስከ ወለጋ ድረስ አዝልቆ ተልኮ እንዲፈጽም ያበቃ የትውልድ ወረዳው እንደጋዳሞትን ጸጥረጭ አድርጎ በፋኖ ቁጥጥር ስር ያዋለ የጦር መሪ ነውና ባለቅኔ ወገኖቹ ስሙን ከዝናብ ጋር እያገናኙ ስንኝ ይቋጠሩለታል። ሻለቃው ደግሞ ወሬ አያበዛም። ሁለት ቃላትን ብቻ የሚያውቅ ይመስል ወንድሞቹን ሰብስቦ አድርግ አታድርግ ይላል። በቃ በጎጃም ሙሉ ሻለቃ ዝናቡ ልንገረው በጣም ይወደዳል። እነሆ የገላውዲዮስ የታላቅ ራስ ኃይሉ የበላይ ዘለቀ ላቀው የደጃች ተድላጓሉ የሐዲስ ዓለማየሁ ማህፀን የሆነችው ጎጃም አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ በሚለው ማዕቀፍ ውስጥ ያፈራቻቸውን ሶስት የትግል መሪዎች በፍጥነት ያነሳሳንበት ዝግጅት አከተመ። ተቹን፣ ተቆጡን፣ አስተምሩን። ሰላም ይስጥልን።